እውነተኛው መድኃኔ ዓለም ኢየሱስ ክርስቶስ ነው። ኦልድ ፋሽን አስመስሎ ሰይጣን ልኮልናል እንዳንሰማ ወንጌልን ጆሮቻችንን ወደ ወንጌል እንዳናደርግ ዲስትራክት የሚያደርጉን በጣም ብዙ ነገሮች ተለቀዋል በዓለም ላይ ብዙ ጩኸቶች በዓለም ላይ አለው ሰው እግዚአብሔርን እንዳይሰማ ሰው ከእግዚአብሔር ከአምላኩ ጋር እንዳይታረቅ ብዙ ጩኸቶች በዙሪያ አለው ሰርተ ብላ እንጀራ ቶሎ ሰብስብ ሀብታም ሁን ሚሊዮነር ሁን አረስ ሳታገባ እንደዚህ ሳታደርግ እያለ የኃጢአት ስርየት ሳያገኝ ሰው ሀብት ይሰበስባል ከአምላኩ ሳይታረቅ ሞት የሚባለው ድንገት ይደርስበታል በመንገድ ላይ ያለ ድንገት ሞት ወደሱ ይመጣበታል በእድሜው ኩሌታ ላይ ድንገት ሞት ይመጣበታል ኢየሱስ ያለው ሕይወት አለው ኃጢአት በኢየሱስ ደም ከታጠበ የዋር ብለስ ተባርከሃል ክብር ለእግዚአብሔር ይሁን ኃጢአት በኢየሱስ ደም ታጥቦ ከአብ ጋራ መንገድን ካስተካከል ክብር ለእግዚአብሔር ይሁን ነገር ግን ምናልባት ያልታረክ ከሆነ ከጌታ ጋራ ልፋት ሁሉ ከንቱ ነው 1 ሚሊዮን ሲባዛ በዜሮ ሁሉ ዜሮ ነው ላለው ድካም ትምህርት ዲግሪ የለፋበት ቤት መስራት ዘመድ ማፍራት ልጆች መውለድ ሁሉ ኢየሱስ የሌለህ ከሆነ ለዘላለም ሕይወት በቃ ዜሮ ቦታ ላይ ነው ያለው የተማርከው ወንድሜ ሆይ ኢየሱስ ያስፈልጋል ያለ ኢየሱስ መንግሥተ ሰማያት አይወረስም ከሞት በኋላ ሕይወት አለ ለሰው አንድ ጊዜ ሞት ከዛ ፍርድ ተመድቦበታል ይላል የእግዚአብሔር ቃል ወገኖቼ ሆይ ይሄ ወንጌል ለአሕዛብ ሁሉ ይሰበካል ሁሌ ግን አይደለም አንድ ቀን ይቆማል ይሄ ወንጌል የቆመለታ ፍርድ ቶሎ ይመጣል ለዚህ ብሔሮች ሊሰሙ ያስፈልጋቸዋል በየቋንቋቸው ወንጌል ሊሰበክላቸው ይገባል ሃሌሉያ ቋንቋና ብሔር የፖለቲካ አጀንዳ ሊሆን አይገባም ለኛ ለአገልጋዮች ፖለቲካ አይደለም በቋንቋ ሁሉ ወንጌል መስበክ እንችላለን ክብር ለእግዚአብሔር ይሁን እግዚአብሔር ስም የተባረከ ይሁን ያለን ቋንቋ ውስን ሆነና ምናቀውን ህዝብ እንደርሳለን እንጂ ብዙ ቋንቋ ቢኖርን ብዙ ህዝብ እንደርሳለን ሞቲቭ ወንጌል መስበክ ከሆነ go ahead preach the gospel ክብር ለእግዚአብሔር ይሁን ወገኖች ሆይ ስለዚህ ይህንን ተልእኮ ለመፈጸም የሚገባው በመንፈስ ቅዱስ ኃይል ብቻ እንጂ ሰው በኃይሉ አይበረታም ይሄ ወንጌል የሚሰበከው በመንፈስ ቅዱስ ኃይል ነው ዝም ብሎ እንደ ኢንተሌክቹዋል ዲስከሽን አይደለም This is the power of God unto salvation የእግዚአብሔር ኃይል የሚያድን የእግዚአብሔር ኃይል ነው ስትናገረው ሰው ሕይወት ውስጥ ገብቶ ሰውን ከጨለማውን ኤክስፖዝ አድርጎ ብርሃን አብርቶበት ከሰንሰለት ነፃ የሚያወጣው ነው ስለዚህ መንፈስ ቅዱስ አብሮ ሊኖር ይገባል ያለ መንፈስ ቅዱስ ኃይል ወንጌል አይሰበክም